በዚህ ቪዲዮ ለስኮላርሺፕ አፕሊኬሽናችሁ የሚሆን ሪኮሜንዴሽን ሌተር እንዴት ማጻፍ እንደምትችሉና ስለ ሪኮሜንዴሽን ሌተር ምንነት የምናይ ይሆናል። ሌተር ኦፍ ሪኮሜንዴሽን ማለት የቀድሞ አስተማሪያችሁ የእናንተን ጎበዝ ተማሪ መሆን፣ ጥሩ ባህሪ እንዳላችሁ፣ በአጠቃላይ የእናንተን ኳሊቲ ብሎ የሚያስባቸውን ነገሮች የሚጽፍበት ሌተር ነው። ሌተር ኦፍ ሪኮሜንዴሽን ስታጽፉ ከአንድ አስተማሪ በላይ ቢሆን የተሻለ ነው። እንዲሁም የምታጽፉት አስተማሪ ወደፊት አፕላይ አድርጋችሁ ልትማሩ ከምትችሉት ፊልድ ጋር ግንኙነት ያለውን ሳብጀክት ያስተማራችሁ አስተማሪ ቢሆን ይመረጣል። ለምሳሌ ለኢንጂነሪንግ ትምህርት ስኮላርሺፕ አፕላይ የምታደርጉ ከሆነ ሪኮሜንዴሽን ሌተራችሁን ከማትስ እና ፊዚክስ አስተማሪዎቻችሁ ማጻፍ ብትችሉ የተሻለ ይሆናል። በተጨማሪ ሌተሩን የምታጽፉት አስተማሪ ኢሜል አካውንት ያለውና የሚጠቀም መሆን አለበት። ምክንያቱም ሪኮሜንዴሽን ሌተሩ ላይ ሪኮሜንድ ስለሚያደርገው ሰው ኢንፎርሜሽን ከላይ ይጻፋል። ይህም ሪኮሜንድ ያደረገውን አስተማሪ ስም፣ ስልክ ቁጥሩን፣ ኢሜል አድሬሱን፣ ያለበት ከተማና ሀገር ማለት ነው። ብዙ ጊዜ ሪኮሜንዴሽን ሌተር ለማጻፍ ወደ ትምህርት ቤታችሁ ስትሄዱ ብዙ ጊዜ ስላልተለመደ ምናልባት የተማራችሁበት ትምህርት ቤት የሪኮሜንዴሽን ሌተር ፎርማት ፔፐር ላይኖረው ስለሚችል በቅድሚያ እነሱን ኮንታክት ማድረግ አለባችሁ። ነገር ግን ትምህርት ቤታችሁም የሌለው እንደሆነ እናንተ ፎርማቱን አዘጋጁና አስተማሪያችሁን ሪኮሜንዴሽን ሌተሩን አጽፋችሁት ያዘጋጃችሁት ፎርማት ውስጥ አድርጋችሁ ፕሪንት ማድረግ ትችላላችሁ። ይህ የሪኮሜንዴሽን ሌተር ፎርማት ፔፐር ከላይ የትምህርት ቤታችሁ ስም፣ የትምህርት ቤታችሁ አድራሻ እንዲሁም ሪኮሜንዴሽን ሌተር የሚጽፍላችሁ ኤቭሪ ኢንፎርሜሽን ማለትም ስም፣ ስልክ ቁጥር፣ ኢሜል አድሬስ፣ ሀገርና ከተማ እንዲሁም የትምህርት ቤታችሁ ማህተብና የአስተማሪውን ፊርማ ማካተት መቻል አለበት። እንዲሁም የእናንተን ኢንፎርሜሽን ከገለጻችሁ በኋላ ቦዲው ላይ አስተማሪው የጻፈላችሁን ሌተር ማድረግ ትችላላችሁ። ይህ ሌተር ኦፍ ሪኮሜንዴሽን አፕላይ ወደምታደርጉበት ዩኒቨርሲቲ መላክ ያለበት በጻፈላችሁ አስተማሪ ነው። አፕላይ ስታደርጉ ኮመን አፕ ላይ የአስተማሪውን ኢሜል ስለምታስገቡ ወደ አስተማሪው በኢሜል ተልኮለት የራሳቸውን ኮመን አፕ ከፍተው ነው ይህንን ሌተር ኦፍ ሪኮሜንዴሽን የሚልኩት። ስለዚህ የሪኮሜንዴሽን ሌተሩን ወረቀት እናንተም ጋር ቢኖር አስተማሪዎቻችሁ ጋር ስካን የተደረገ ኮፒ ያስፈልጋቸዋል። ምናልባት ይህ ነገር በብዛት ስላልተለመደ አስተማሪዎቹ ለመላክ የሚቸገሩ ከሆነ አብራችሁ በመሆን ጋይድ እያደረጋችኋቸው ይህን ሪኮሜንዴሽን ሌተር መላክ ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።